ወገኖች ከጌታ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። የእግዚአብሔርን ቃል አነብላችኋለሁ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነት፣ ንዴት፣ ቁጣ፣ ጭወትም መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ሩሩሆች ሁኑ፣ እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እግዚአብሔር ይመስገን። ጌታ መልካም ነው ወገኖቼ። ሐዋርያው ጳውሎስ ለኤፌሶን ሰዎች ያስተላልፈው መልእክት ነው። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት። በእናንተ ውስጥ መራርነት፣ እግዚአብሔር የማይከብርባቸው እነዚህ የሥጋ ሥራ የሚባሉት ከእናንተ አስወግዱ እያለ መልእክቱን ያስተላልፋል። እናንተ የዳናችሁ ሰዎች ናችሁ። ስለዚህ መንፈስ ቅዱስ እንዳያዝን ከውስጣችሁ እነዚህ ነገሮች መወገድ አለባችሁ ይላል። ወገኖች ባችን ውስጥ እንድናስወግድ እግዚአብሔር ይፈልጋል። ምክንያቱም እኛ አሁን በክርስቶስ አዲስ ፍጥረቶች ነን። እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አዳም ምክንያት በነበረው ኃጢአት በራሳችን ኃጢአት፣ ነገር ግን እግዚአብሔር አንድያ ልጁን በነፃ ሲሰጠን ከኃጢአት እስራት እንድንወጣ ነው። ቀድሞ ይገዛን የነበረው ኃጢአት አሁን ግን በእግዚአብሔር መንፈስ ውስጥ ሆነን እግዚአብሔርን እያመለክን ለእግዚአብሔር እየተገዛን እንድንኖር ብቻ ነው ወገኖቼ። ለዚህ ነው እግዚአብሔር ሙሴ ጋር ሄዶ ለፈርዖን ሕዝቤ ያመልከኝ ያገለግለኝ ዘንድ ልቀቅ ብለህ ተናገር ያለው። እነርሱ ግን ያ የባርነት ሕይወት ተመችቷቸው ነበረ። እግዚአብሔር ግን የኔ ሕዝብ ናችሁ፣ የኔ ናችሁ እያለ ይናገር ነበር ወገኖቼ። እግዚአብሔርን ለራሱ ወገን ሲያደርገን ክርስቶስን ኢየሱስን አሳልፎ ሲሰጠን እርሱን እያመለክን ለእርሱ እንድንኖር ነው የሚፈልገው እግዚአብሔር። ለተቀረጸው አማልክት አትስገዱ፣ ለእኔ ብቻ ስገዱ፣ ለእኔ ብቻ ተለዩ፣ እኔን ብቻ አምልኩ እያለ እግዚአብሔር በተለያየ ጊዜ ይናገራቸው ነበር ወገኖቼ። ለዚህ ነው ለቤዛ ቀን የታተማችሁበትን ይህን የእግዚአብሔር መንፈስ አታሳዝኑ፣ እግዚአብሔር የማይከብርበትን የምትሉትን አውጡ፣ ይቅር ተባባሉ፣ በክርስቶስ ይቅር ብሏችኋል እግዚአብሔር እያለ ይናገረናል ወገኖቼ። እግዚአብሔር ቃል ሲናገር እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋል። ይሄ በውስጣችን ያለው የእግዚአብሔር መንፈስ እግዚአብሔርን ሃሌሉያ በእውነት የምንሰግድለት በእውነት የምናመልከው ሃሌሉያ እግዚአብሔርን በመንፈስ ቅዱስ አማካኝነት ነው ወገኖቼ። ስለዚህ ለመንፈስ ቅዱስ ልንጠነቀቅ ያስፈልጋል። ጌታችን ኢየሱስ ክርስቶስን እንደ ግል አዳኛችን ስንቀበል ያን ጊዜ መንፈሳችን ይመሰክርልን ነበር ወገኖቼ። የእግዚአብሔርም ቃል ይላል የእግዚአብሔር ልጆች እንደሆናችሁ ያ መንፈስ ለመንፈሳችሁ ይመሰክርላችኋል ይላል ወገኖቼ። መስክሮልናል። ስለዚህ አሁንም እርም የሆነውን ከእናንተ አስወግዱ። ለእግዚአብሔር እንድንኖር ነው የተመረጥነው ወገኖቼ። ይሄ ረጅም የሆነውን የክርስትናን ጉዞ ከመንፈስ ቅዱስ ጋር ነው መኖር የምንችለው በዚህ ዘመን። ያለ መንፈስ ቅዱስ በጣም መንገዱ ረጅም ይሆንብናል። ስለዚህ ራሳችንን አሳልፈን ከሰጠን መንፈሳችንን፣ ነፍሳችንን፣ ስጋችንን ለመንፈስ ቅዱስ ከሰጠን እርሱ የወደደውን በእኛ ውስጥ ያደርጋል ማለት ነው። በመንፈስ ቅዱስ ኃይል ነው መሰንበት የምንችለው። ብቻውን ሙሉ ነው። ኢየሱስ ክርስቶስ ምን አላቸው ለደቀ መዛሙርቶቹ? እኔ ብሄድ ይሻላችኋል። እኔ ከሄድኩኝ አጽናኝ የሆነውን እልክላችኋለሁ፣ እኔ ካልሄድኩኝ አጽናኝ የሆነውን አይመጣላችሁም። ስለዚህ ወደ እውነት ሁሉ የሚመራችሁን አጽናኙን እልክላችኋለሁ አላቸው። እነሱ ግን አብረውት እንዲሰነብት ነው የፈለጉት። አዘኑ። ኢየሱስ ክርስቶስ በእውነት እሱ በመሄዱ ያ አጽናኝ የሆነው መንፈስ በውስጣችን ፈሰሰ፣ በውስጣችን ተቀበልነው። እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። በቃ ምንም ማድረግ አይቻልም። ይሄ ነው ለኛ የተሰጠን። ዋናው የመንፈስ ቅዱስ አብሮነት ነው የሚያስፈልገን። ለምንም ነገር ለዚህ ዓለም ሲስተም አንገዛ፣ በእርሱ ብቻ መደሰት ነው የሚያስፈልገን ወገኖች። ሃሌሉያ። ደስታዬ በጌታ ሙሉ ነው፣ ከእንግዲህ ምንስ ያሻኛል? ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኝ፣ የምድር ዝናም ከበሬታ አላፊ ነው ንቄዋለሁ፣
ክብር ባለበት የኔስ አገር በሰማይ ነው ቃሉ እንደሚናገረው ሃሌሉያ። ሀገራችን በሰማይ ነው ወገኖቼ። ሀገር አለን፣ ተስፋ አለን ወገኖቼ። ተስፋ እንደሌላቸው ልጆች አንመላለስ። መንፈስ ቅዱስ እንደማይመራቸው ልጆች አንመላለስ። መንፈሳችንን፣ ነፍሳችንን፣ ስጋችንን ለጌታ አሳልፈን ስንሰጥ መንፈስ ቅዱስ በሙላት መስራቱን ይጀምራል ማለት ነው። ሃሌሉያ። ከዛም በኋላ የእግዚአብሔርን ተአምራት በሕይወታችን መለማመድ እንጀምራለን። ጌታ ይረዳናል። እግዚአብሔር አሁንም ከኛ ጋር አለ። ስላይ በዚህ ወራቴ ላክብር አባቴ በልጅነቴ ባፍላው ዕድሜ ልኑር ያንተውኝ በጉብዝናዬ በዚህ ወራቴ ላክብር አባቴ በልጅነቴ ባፍላው ዕድሜ ልኑር ያንተውኝ በጉብዝናዬ በዚህ ወራቴ ላክብር አባቴ በልጅነቴ ባፍላው ዕድሜ ልኑር ያንተውኝ በጉብዝናዬ በዚህ ወራቴ ላክብር